መጠንቀቅ አለባችሁ ብዬ የማስበው በተለይ ኤርሊ ሪሌሽንሺፕ ላይ ሆናችሁ ፍቅር ግንኙነት ያልጀመራችሁ እባካችሁ እነኚህን ነገሮች ሲሰሙ ብዙ ታተርፋላችሁ። ያነበብኳቸው ከብዙ ሰዎች ህይወት ተሞክሮ ያየሁት ሲያዝኑ ሲሰበሩ ህይወታቸው በማይሆን መንገድ አቅጣጫ ሲቀይር ያየሁት እነኚህ አሁን የምነግራችሁ ነገሮች ባለማወቃቸው ወይም ደግሞ ባለመተግበራቸው ስለሆነ እናንተ እነኚህን አውቃችሁ ጥንቃቄ እንዲኖራችሁ በማስተዋል ህይወታችሁ እንድትመሩ። ምክንያቱም ቤት በጥበብ ነው የሚሰራው፣ በማስተዋልም ነው የሚገነባው። ጥበብ የጎደለው ቤት ይፈርሳል። ምንም ፍቅር ቢኖር ፍቅር ብቻውን ደግሞ ቤት ማቆም ስለማይችል ትዳር ስለማይሆን ፍቅር ብቻ በቂ ነው ብለው ገብተው ብዙ ዋጋ ሲከፍሉ ተመልክቻለሁ። ሰላም እንዴት ናችሁ? ፍቅር ይበልጣል ነኝ። ካውንስሊንግ ሳይኮሎጂስት፣ የሪሌሽንሺፕ እንዲሁም ደግሞ የትዳር አማካሪ ነኝ። በዚህ ፕሮግራማችን ወይም በዚህ ቻናላችን የተለያዩ ፍቅር ግንኙነት የተመለከቱ ቲፖችን እሰጣችኋለሁ አጠር አድርጌ ምጥና አድርጌ። ከዚህም ባሻገር ደግሞ አንዳንድ የስነ ልቦናዊ ጉዳዮችን እናወራለን። የእናንተ ሐሳብ ይጠቅመኛል፣ ምክንያቱም አብዛኛው ኮመን የሆነ ነገር ሳገኝ እንደ ባለሙያ ምልከታዬን ለእናንተ አቀርብላችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉና ቤተሰብ እንሁን። ምክንያቱም ለኔ ማበረታቻ ነው። ቪዲዮአችንም ደግሞ ለሌሎች እንዲደርስ ሼር ብታደርጉ መልካም ነው። አንደኛ የጥድፊያ ሪሌሽንሺፕም ሆነ ትዳር ብዙ ጊዜ መጨረሻው አያምርም። ኦፍ ኮርስ ሳይተዋወቁ ተጋብተው እናትና አባቶቻችን እንደዚህ ምናምን የምትሉ ሰዎች አላችሁ። ግን አንዳንዴ ጀነሬሽን ራሱ ሲለወጥ ሁኔታዎች እንደሚለወጡ ማወቅ አለባችሁ። የሶሻል ሚዲያ ኤክስፖዠር አለ። እንደ ቀድሞ አይደለም የሰዎች ግንኙነት። በብዙ ሰዎች ስለ ራሳቸው ያላቸው አመለካከት፣ ስለ ዓለም ያላቸው አመለካከት፣ ስለ ሰዎች ያላቸው አመለካከት ኢቮልቭ ያደርጋል፣ ይለወጣል። ስለዚህ በትናንትናው መስፈርት ዛሬ መለካት አትችሉ። የዛሬ ሌላ ነው። እንደ ዛሬ ስናስብ ግን most of the time ሳይተዋወቁ እንዲህ በሩቁ የተጋቡ ሰዎች፣ ፍቅር ግንኙነት የጀመሩ ሰዎች ለብዙ ለቅሶ ለብዙ ልብ ስብራት ሲዳረጉ አይቻልም። አትጣደፉ። ስሜታችሁን ብቻ አትስሙ፣ አእምሯችሁንም ስሙት። በተለይ ፍቅር ሲጀመር የመጀመሪያ ሰሞን ይሄ ላቭ ሆርሞንስ አሉ፣ ይመነጫሉ። እነሱ እንደ እብድ ነው የሚያደርጉት። የዛን ሰው ጥሩ ነገር ብቻ ነው እንድታዩ የሚያደርገው። ብዙ ሬድ ፍላጎችን አልፋችሁ ጥሳችሁ ልትገቡ ይችላላችሁ ወደ ፍቅር ግንኙነት፣ ወደ ትዳር ከፍ ወዳለው ነገር። እሱ ደግሞ ዋጋ ያስከፍላል። ያኔ ምን ነው እንደዚህ ሳይቆሜ ቢሆን ኖሮ፣ ያኔ ምን ነው እንደዚህ ሲናገር ገብቶኝ ቢሆን ኖሮ። ስለዚህ እናንተ ህይወታችሁ መስመር እንዳይስት ከፈለጋችሁ ተጠንቀቁ፣ ተረጋጉ። ጥድፊያ ዋጋ ያስከፍላል። ጥድፊያ ማየት የሚገባችሁን ሳታዩ ዘላችሁ እንድትገቡ ነው የሚያደርገው። ተመልከቱ፣ በየሚዲያው የሚያለቅሱ እህቶች፣ ተመልከቱ፣ በየሚዲያው የሚያዝኑ ወንድሞች። ታሪካቸው ምንድን ነው? አብዛኛው መሰረቱ ስለተበላሸ ነው። መሰረቱ ደግሞ ብልሽት ያጋጠመው ከመጀመሪያው የጥድፊያ ስለነበር ነው። ሳይተዋወቁ ይጋባሉ፣ ሲተዋወቁ ይፋታሉ። ሳይተዋወቁ ነው የተዋደዱት። ስሜት ነው። ልብ ደግሞ ማን ላይ እንደምትወርቅም አታውቅም። ስሜት አላችሁ ማለት ያዘው እኮ ይሆናል ማለት አይደለም። ደነገጥክላት፣ በቃ ሲደነግጥላት ልብ ይላል። ልብ ስለደነገጠ ትሆናለች ማለት አይደለም። ማሰብ ያለብህ ለአንተ ብቻ አይደለም። ትዳር ብትመሰርት ነገ ልጆች ሲመጡ እንደ እናት ምን አይነት ሴት ነው የምትሆነው? ምን አይነት እናት ነው የምትሆነው? ለልጆችም አስቡ። ብዙ ሰው ትራውማታይዝድ እየሆነ ብዙ ልጆች ትራውማ በበዛበት ቤተሰብ የሚያድጉት ቢካዝ ትክክለኛ ያልሆኑ አጋሮች፣ ጥንዶች ተጣምሮ ነው። መነሻቸው ሲጠየቅ ደግሞ እኔ እኮ እንደዚህ መስሎኝ ያኔ ፍቅር ምን እድል እኮ ነው ይላሉ። የምን እድል? ፈጣሪ የሰው ፊት አይቶ አያዳላ መቼስ። በማስተዋል ማንገባ ከሆነ ነገሮችን በጥንቃቄ ማንሄድ ከሆነ ይሄ እኮ የላይፍ ታይም ኮሚትመንት ነው። የእድሜ ዘመን ኃላፊነት እኮ ነው። አይደለም ሰው ልብስ እንኳን መርጠን እኮ ነው የምንገዛው። እንዴት ነው በላውንደሪ ይታጠባል? እንዴት ነው ስትረስ ያደርግ እንትን አይልም? ቶሎ ጥጥ ይይዛል? አሪፍ ነው ኳሊቲ? እንዴት ነው ላብ የሚያወጣ አይነት ነው ምናምን እንላለን። 1 አመት 2 አመት ለብሰ ነው ተቀዳዶ ለሚጣል ጨርቅ እንደዚህ ከለፋን ምን ነው ሰው ባንዴ እንዴት ይሆናል? እድሜ ዘመናችን ልንኖር የምናስበውን ሰው እንዴት ባንዴ? አትጣደፉ። ምናልባት ለአንዳንዶቻችሁ ይሄ
ላይፍ ሴቨር የሆነ መልእክት ሊሆን እንደሚችል አስባለሁ። የጥርፊያ መስመር ላይ ያላችሁ ወይኔ ልቤ ገና ሳያው በቃ ድንግጥ አለለት፣ በድንግጥ አለለት ቤት አይሰራም። በቃ ትርክክ ስላለ ሰውነት እሷን ስታያት ትሆናለች ማለት አይደለም። ቀስ በሉ፣ ጊዜ ውሰዱ። ሰው ተጠንቶ ባያልቅም በተወሰነ መጠን ግን ማንነቱን ሲጣላ ሲያበሳጭሽ ወይ በሆነ መንገድ እስኪ እዩት ሲባል ሌላ ነገር እኮ አይደለም። ግን በምን አይነት መንገድ ነው ኮሙኒኬት የሚያደርገው? ስለ ትዳር ያለው አቋም ምንድነው? ቤተሰብ አስተዳደግ ላይ ምንድነው? ሃይማኖት፣ መንፈሳዊ ነገር ላይ ያለው እይታ፣ ስለ ልጆች ስንት ነገር እኮ አለ። ፊውቸሩ፣ ስለ ስራ፣ ስለ ማህበራዊ ግንኙነት ይሄን ሳትፈትሹ እንዴት በሰዎች ሪኮመንዴሽን ፍቅር ግንኙነት መጀመር፣ በተለይም ደግሞ መጋባት? እገሌ በጣም ጥሩ ሰው ናት ብለውኛል፣ ያክስቴ ልጅ በጣም በቃ እሷ ጨዋ ወልዶ ያሳደጋት ናት ተብያለሁ፣ አረ ሰዎች ሁሉ ስለሱ የሚያወሩት ጥሩ ነው ተብያለሁ ብላችሁ በሰው ሪኮመንዴሽን ብቻ እናንተ ፐርሰናሊ ሳታዩት የምታገቡ ሰዎች ዋጋ ትከፍሉበታላችሁ። ሰዎች የሚያውቋቸው በልካቸው ልክ ነው። እናንተም የምትተዋወቁት በልካችሁ ነው። ሰው ፊልተር የሚያደርገው በራሱ ልክ ነው፣ በራሱ መስፈርት ነው። እናንተም ፊልተር ማድረግ ያለባችሁ በራሳችሁ መስፈርት ነው። በሰው ቤት ልክ እኮ አትኖሩ። እነዛ ስለተመቻቸው እናንተ ይመቻችኋል ማለት አይደለም። ኢንፋክት ብዙ ናርሲሲስቶች ለሰው ጥሩ እንደሆኑ ታውቃላችሁ። በውጭ በጣም መልካም ሰዎች እንደሆኑ ታውቃላችሁ። ሲቀረቡ ነው ምን አይነት ሰዎች እንደሆኑ የሚታወቀው። የውጭ አልጋ የቤት ቀጋ የሚባሉ ሰዎች ሰምታችሁ ታውቃላችሁ። ብዙ ሰዎች እኮ በውጭ እኮ አይታወቁ። በሰዎች ሪኮመንዴሽን እኮ እንትን ምለው ለዛ ነው እንዴ የበፊት እናቶች ይላሉ። አሁን የበፊት አባቶች በወላጆች አይደለ እንዴ አሬንጅድ ሜሬጅ አይደለ እንዴ 40 ዓመት 50 ዓመት። አንደኛ የአንድ ትዳር ሰክሰስ ራሱ በአመቱ ብቻ ይለካል ብዬ አላስብም። ምን አይነት ትዳር እንደነበር አታውቁም። በመሃል ከሌላ ትዳር ልጅ ተወልዶ ይሁን አይሁን አታውቁም። በአንድ ሰው ትከሻ ላይ የተንጠለጠለ ትዳር ይሁን አይሁን አታውቁም። ውስጡን ለቄስ የሆነ ትዳር ይሁን አይሁን አታውቁም። ጥሩ ትዳር ይኖራል እኮ በእንደዚህ አይነት መንገድ። በቃ እንዳጋጣሚ መልካም ሰዎች እርስ በርስ ሊገናኙ ይችላሉ። ይያዝ ግን ቁማር እንዳይሆን። ቁማር ደግሞ መበላትም አለ። በፕሮባቢሊቲ የሆነ አምሯችንን ካላሰራ ነው በይሆናል። ኦፍ ኮርስ አምሯችንም ሰርቶ እግዚአብሔርን አንተ ታውቃለህ ብለን ነው የምንገባው። ኦፍ ኮርስ ሰው ሁሉ ነገር ይታወቃል እያልኳቸው አይደለም፣ ግን በተወሰነ መጠን ማወቅ ጥሩ ነው። በተለይ ዲያስፖራዎች በምን ዓላማ ራሱ ሴቶቹም ይሁን ወንዶቹ እዚህ ያሉት እናንተ እንደሚቀርቧቸው አታውቁ። ለብቻ ቪዲዮ ሰራለሁ ለዚህ ለብቻ ቪዲዮ ሰራለሁ። ምክንያቱም በጣም ብዙ ነገሮች ሳማከር እያገኘው ስለሆነ የምሰማው ነገርም ስላለ በጣም ልቤ ያዘነበት የሰበረ ጉዳይ ስላለ ሰዎች በምን መንገድ ሳያውቋችሁ እናት ሀገር አሜሪካ፣ እናት ሀገር ካናዳ፣ ጣሊያን ጥሪኝ ብሎ ተዘጋጅቶ ሆም ብሎ ዴስቲኒውን ብቻ አስቦ እዛ ሀገር ልግባ እንጂ የሚል ሰው እንዳለም አትርሱ። ስለዚህ ሰው ሪኮመንድ ስላደረጋችሁ አትቋመሩ እባክህ። ሰላሜን ነው የምፈልገው ብለው ላለመጣላት ብለው ላለመጨቃጨቅ ብለው ስሜታቸውን ያፈኑ ሰዎች ከአመታት በኋላ አንዲት ኢንሲደንት ድንገት ስሜታቸውን ፈንቅላ ንዴታቸው ሲወጣ ላይመለሱ ነው ሲጣሉ ያዩት። የ8 ዓመት ሪሌሽንሺፕ የ5 ዓመት ሪሌሽንሺፕ ዋው! እነዚህ ጥንዶች የሚገርሙ ናቸው። ሰላማቸው፣ ፍቅራቸው፣ ተጣልቶ አያውቁም። ተበጣብጠው ሁሌ እንደተፋቀሩ ነው የምንላቸው ግንኙነቶች በአንዲት ኢንሲደንት ላይመለሱ የተጣሉ ብዙ ሰዎች አውቃለሁ። ለምን ስትሉ ለካ እነዛ ሰዎች ላለመጋጨት እያሉ ስሜታቸውን እያፈኑ ላለመጣላት እያሉ ወይ ሁለቱም ወይ አንዱ ወገን ስሜቱን አፍኖ ይቆይና ድንገት መቼስ ሰው ልጅ የሚችለው አቅም አለው፣ ትሬሾልድ አለው። ላይኑን ሲነካ ኤርታል ይሆናል። ሲፈነዳ ላይመለሱ ያ የገነቡት ፍቅር ምክንያቱም ስሜት ተውጦ ስለነበር ላይመለሱ ይቋረጣል። ስለዚህ ምላችሁ ምንድነው? ስሜታችሁን አታፍኑ። መጋጨት ካለባችሁ ተጋጩ፣ ይለይላችሁ።
መፍትሄ ያገኛችሁ ነው የምትሄዱት። እንዴት በምን አይነት መንገድ ከግጭት በኋላ እንደምትስማሙ መፍትሄ እየፈለጋችሁ ትሄዳላችሁ እንጂ ስሜታችሁን አታፍኑት። ኢትስ ላይፍ። አስመስላችሁ ችላችሁ አዘልቁም። ትረስት ሚ። ተጣሉ፣ ተጋጩ። አይኑ እንደዚህ አይነት ምክር ሰምታችሁ ላታውቁ ትችላላችሁ። በጣም ግጭት ያስፈልጋል። ግጭት ያሳድጋል። ግጭት ፍቅርን ይጨምራል። ግጭት ምን አይነት ኮሚኒኬሽን ዴቨሎፕ ማድረግ እንዳለባችሁ እንደ ቤታችሁ ስትራክቸር እንድትነድፉ ነው የሚያደርጋችሁ። ማፈናችሁ ግን ራሳችሁን ያሳጣችኋል። በጊዜ ሂደት የሆነ ቂም የሆነ ግረጅ ትቋጥሩና ከዛ በኋላስ እንደው ዳጋጣሚ ወይ የሆነች ትሪገር መነሳት የሌለባትን ነገር ተነካክቶባችሁ ያ ሲወጣ የተጠራቀመ እልህ፣ ቁጣ፣ ብሶት፣ መራርነት ሁሉ ፓርትነራችሁ ላይ ስታወጡት መጀመሪያውም አልሰራችሁበትም። ኮሚኒኬሽን ላይ ተጣልታችሁ አታውቁም። እያስመሰላችሁ ነው የከረማችሁት። ከዛ በኋላ መመለሻም ነው የማይኖራችሁ። ስለዚህ it's good to fight properly። እንደዚህ አይነት ኢንቫይሮንመንት ክሬት ማድረግ አለባችሁ። ተጋጭታችሁ የምትመለሱበት፣ ተጣልታችሁ የምትመለሱበት። ተደባድባችሁ ምናምን እያልኩኝ አይደለም፣ ተሰዳደቡ አይደለም። ይሄ ፊዚካል እና ኢሞሽናል አቢዩዝን የተመለከተ አይደለም። ግን ሰው በሐሳብ ልዩነት እንደዚህ ጮክ ብሎ ምናምን ይጣላል በደንብ። መስመርም ያልፋል። አዎ መስመር ያልፋል። ግን ይቅርታ እየተባባላችሁ ደግሞ ትቀጥላላችሁ እንጂ ስሜት አይታፈንም። የታፈነ ስሜት የፈነዳ ጊዜ መመለሻም የለውም ብያቸዋለሁ። ሌላው ሰዎች ሲጸጸቱ ዋጋ ሲከፍሉ ያየውበት ደግሞ እቀይረዋለሁ ብለው ገብተው እቀይራታለሁ ብለው አስቡ ከዛ በኋላ እንደማይቀየሩ ሲያውቁ ልባቸው ስብር፣ አንገታቸው ድፍት ነው የሚያደርጉት። እባካችሁ የምትመለከቱኝ ሰዎች ሰውን ከቻላችሁ ከነንከኑ ተቀበሉት፣ ካልቻላችሁ አትቀበሉት። የራሳችሁን ህይወት መርጣችሁ መጀመሪያም ሳይጀመር ምረጡ እንጂ ከገባችሁ በኋላ ለመቀየር እና ልቀይረ ልሞረደ ግብግብ እንትናኮ ቀይራው ነው ባሏን ምናምን it's another story። ሲጀመር እንትና ቀየረችው ያላችሁትም እሱ መቀየር ስለፈለገ ነው የተቀየረው እንጂ የማይፈልግ ሰው ማንም ነው የማይቀየረው ማንም። ስለዚህ ቁማር አይሁን ጨዋታው። ላይቀየር የሚችልበት ፕሮባቢሊቲ አለ፣ ላትቀየር የሚችልበት ፕሮባቢሊቲ አለ። ለፍታችሁ ለአመታት እንደማይቀየሩ ስታውቁ አልችልም ብላችሁ ትዳሩን በትናችሁ ከምትሄዱ ለአመታት የገነባችሁትን የፍቅር ግንኙነት አፈራርሳችሁ ከምትሄዱ መጀመሪያውን ተረጋጉ። ከዛ አክሴፕት የምታደርጉትን ሰው አግቡ፣ የምትቀበሉት ከነ ችግሩ። ኖ ይሄ ችኮላውን መቀየር ፈልጋለሁ ብለሽ እንደዚህ ያደረግ ምናምን ጨቀጨቅ ትግል ነው የሚሆነው። ወይ ተቀበል ወይ መጀመሪያው ማለመጀመር ነው። አንተም እንደዛ ምንድነው ልጅን ሲወዱ ከነ ምናምኑ ይባል የለ የሆነ መርጦ መውደድ ከባድ ነው። ካልተቀየርክ ብሎም ትደግማላችሁ፣ ችግር የለም ታዩታላችሁ። እኔ አንዳንዴ ምክር አገልግሎት ላይ ምን ያጋጥመኛል መሰላችሁ? አንዳንድ ነገሮችን ሲነግሩኝ አይ እንግዲህ ሁኔታውን እነግራቸዋለሁ። ምክንያቱም እኔ ቁስል ላክ አይደለም ያለሁት፣ ቁስላቸውን የሚያክሙበትን መንገድ ነው ማሳየው። መወሰንም አልችልም በሰይበት፣ ግን እነግራቸዋለሁ ምን ሊፈጠር እንደሚችል። ስለዚህ አንዳንድ ነገሮች ሲነግሩኝ አይ ወይ ተቀበይ ወይ ደግሞ ብዙ ሳትጀምሩ ማቆም ነው። ያለበለዚያ ይሄ ትግል ውስጥ አትግቢ። ሰውን ለመቀየር ትግል ውስጥ አትግባ። የራሷ ሰው ናት። አንደኛ ባውንደሪንም አለማክበር ነው። የዛ ሰው አስተሳሰብንም ጭንቅላትንም ራሱ አለ ብሎ ራሱ መጠራጠር እኮ ማለት እኔ ልወስንልህ ማለት ነው። አንዳንድ ነገሮች ለመቀየር መታገል ሰው ማገዝ ነው። መቀየር ከፈለገ እናግዛለን እንጂ አንታገልም። ባልፈለገበት ሁኔታ ኖ እኔ የፈለኩት ካልሆነ ማለት ኢጎይስቲክ ሰው መሆን ነውና እኔ ነግራቸዋለሁ። አንዳንዴ እንደዚህ ወይ አክሴፕት አድርግ ወይ ደግሞ ማቺው ከሆነ ከወዲሁ ዋላ ትዳር ውስጥ ገብታችሁ ችግር ትግል ከሚፈጠር እኔ ብዙ ትዳር ስላየው ስላቸው አልፈው የሚሄዱ ሰዎች አሉ። አይ ቀየራና ፈልጋለሁ እኮ ብሎኛል። ኦኬ you will pay the price እና ብዙ አይቻለሁ። ስለዚህ እዛ ሲቹዌሽን ውስጥ ገብታችሁ ዋጋ ከምትከፍሉ ተጠንቀቁ ለማለት ነው።